ጨዋታ ላጫውትና ልሸልም። አንድ ጨዋታ ነበረኝ። ፍቃደኛ ነኝ። የዩቲዩብ ቪዲዮ እየሰራው ነበረ። ሰላም ቤተሰቦቻችን፣ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ አሁን እጄ ላይ 100 ብር ይዣለሁ። ይሄንን 100 ብር አሁን ለሚመጣው ሰው እንሰጣለን። ሰላም ብራዘሪ፣ ሽልማት ያለው ጥያቄ ነበር። እንግዲህ አንድ ሰው ሪጀክት አድርጎናል። ቀጣይ ሰው እንጠብቃለን ማለት ነው። ሰላም ወንድሜ፣ ጨዋታ ላጫውትና ልሸልም። አንድ ጨዋታ ነበረኝ። ፍቃደኛ ነኝ። የዩቲዩብ ቪዲዮ እየሰራው ነበረ። ለፍሽ ሽልማቱም ይቅርብሽ። ሰላም እህቴ፣ 100 ብር ልሸልምሽ ነው። 100 ብር ልሸልምሽ ነው። አይ ተው ይቅርብሽ። እሺ እማ 100 ብር ልሸልምሽ ነው። ይቅርብሽ። እሺ እስቲ ይሄንን እንሞክር። ይሄ ጀንተል ያለስ። ሰላም አባ፣ 100 ብር ልሸልምህ። 100 ብር ልሸልምህ አትፈልግም? እሺ እንቀጥል። አባ ትሸልማለህ? አትፈልግም? እንካ አባ። ሰላም ነው? እንዴት ነሽ? ጥያቄ ትጠይቂያለሽ? እሺ ጤና ይስጥልኝ አባ። ሰላም ነው? እሺ እንግዲህ 100 ብሯን የሚወስድ ሰው ጠፍቷል። እንጠይቃለን፣ እንቀጥላለን። ሰላም ብራዘር፣ 100 ብር ልስጥሽ። ከዛስ ጥያቄ ልጠይቅሽ። ሰላም አባ፣ ጤና ይስጥልኝ። እጄ ላይ 100 ብር ይዣለሁ። ይሄንን 100 ብር አሁኑኑ ለአንተ ልስጥ ወይስ ለሚመጣው ሰው 150 ብር ልስጥ? አይ ቪዲዮ ዩቲዩብ ቲክቶክ ይሰራል። መቶ ብር ብቻ ምን ያደርጋል? ለሚቀጥለው ሰው 150 አድርጋለሁ። እሱን ደግሞ ለሚቀጥለው ስት ካለ 250 አድርጓለሁ። እሱን ደግሞ ለሚቀጥለው ሰው ስት ካለ 500 ይሆናል። እያለ ደግሞ ለሆነ ወይ ለተቸገሩ ለእናቶች ወይም ደግሞ ለሆነ ሰው እንሰጠዋለን ማለት ነው። መጨረሻ ላይ ግን አሁን አንተ 100 ብሩን ወስዳለሁ ካልክ 100 ብሩን ላንተ ሰጣለሁ ማለት ነው። ለምን መጨረሻ አድርገህ ይላል? የመጨረሻው ለምን ያስፈልጋል? ሰው እንደዛ ከሆነ ሰው እስኪል ድረስ መጠበቅ ነው። በአንድ ጊዜማ ምን ያደርጋል? በአንድ ጊዜ 500 አይደለም የሚሰጠው። ጨዋታው ስቴፕ ባይ ስቴፕ ነው። አንድ ሰው እሺታውን ሰጥቶ አይ እኔ ወስዷለሁ ካለ 100 ብሩን እሰጠዋለሁ። አይ 150 አድርግና ለሚቀጥለው ሰው ስት ካለኝ 150 አድርጌ ለሚቀጥለው 100 ብሩን ላንተ ትስጥልህ። ቻው። እሺ ከዛ እንኳን ደስ አለ። እንኳን አብሮ ደስ አለ። እንዴት አልክ? ለሚቀጥለው 150 ስጠው። እንደዛ አይደለም፣ ጨዋታው በአዲስ ነው የሚጀምረው። እሱ 150 ብሰጠው አይሻልም ነበር ለሚቀጥለው ሰው? አይ ለሚቀጥለው ከምሰጠው የመጀመሪያ ድሉን የምጠቀመው አይሻልም? ይሻላል። እሺ መልካም ቀን። አመሰግናለሁ።